ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚዬና ቡራዬ ግን ማለት ነው መቆንጠጥ መገረፍ አለባችሁ፣ መገረፍ አለባችሁ። እናንተ ህፃን ልጅ አይደላችሁም፣ ሁለታችሁም ትልልቅ ሰው ናችሁ። ለምንድን ነው ተነጋግራችሁ ነገሮችን የማትፈቱት? እኔ በጣም ትገርሙኛላችሁ ብዙ ጊዜ በመሀላችሁ ክፍተት ሲፈጠር ነገሮችን ቆም ብላችሁ እንደ መፍታት፣ ነገር ግን አንደኛው አካል ቪዲዮ ሳያልቅ ጥሎ ይሄዳል ማለት ነው። ወይንም ደግሞ አንደኛው አካል ነገሩን ላለማብረድ ቱግ ቱግ የሚለው ነገር አለና ለምንድን ነው እናንተ ትልቅ ሰው አይደላችሁም ወይ? የኔ ጥያቄ ነው ይሄ። ሀይሚ ስትሄድ ደግሞ ሀብትሽ እጇን ይዘህ ቢያንስ እንዲታረቁ ማድረግ አለብህ። ግን ዝም ብልሃቸዋል ማለት ነው። ለምን ልታስታርቅ ነው የመጣኸው አይደለ? ነገሮች እንዲፈቱ ነው አይደለ? ወንድምህንም ተቆጥተህ ሀይሚም ልትሄድ ስትል ሀይሚን እንቅ አድርገህ አትሄጂም በይ ተነጋገሩ ብለህ መቆጣት ነበረብህ ማለት ነው። እንዴ ለምን አስታራቂ እንደዚህ ነው እንዴ? ቡራ ደግሞ ማለት ነው በቃ አንዴ አለፈ። ላለፈ ነገር ለምንድን ነው የምትጨቃጨቁት? ልታስረዳህ እየሞከረች ነው። እዚህ ጋ ሳይሆን ከካሜራ ጀርባ ነው የማስረዳህ ለምን እንደሄድኩ ምን እንዳጋጠመኝ አለች። እሺ ብለህ ለምንድን ነው የማትቀበላት? የሆነ ድርቅ የምትለው ነገር አለ ቡራ ብዙ ጊዜ ምንድን ነው ነገሩ? ቆይ እናንተ ግን እኔ በጣም ነው የሚገርሙኝ። ስህተት አለ ሀይሚ ጋር። የሀይሚ ስህተት ምንድን ነው? የሆነ ችግር ሲደርስባት ተረጋግታ፣ አሁን ደብዳቤው ነው የሚያናደደው እኮ ደብዳቤ ሳይሆን እያንዳንዱን ነገር ማማከር ትችል ነበር። አሁን እሷ ደግሞ ስበብ ያደረገችው ምንድን ነው? የጀመርከው ነገር ስላለ እዚህ እኔ ብነግርህ ያ ነገር ደግሞ ሊስተናጎል ይችላል። ለዛ ብዬ ነው አንተን ላለማስቸገር ብዬ ነው ያልነገርኩህ ነው የምትለው። እና ቢያንስ ነግረሹ የሆነ መፍትሄ ሊፈጠር ይችል ነበረ። ሀይሚ እዚህ ጋር ስህተት አለባት። ደግሞ ስህተቷን ደግሞ አውቃ ይቅርታ ምናምን ካለች አንተ ደግሞ መቀበል አለብህ። አሁን እሷ ሄዳለሁ እያለች ነው። ሁለታችሁም እልህ ውስጥ ነው የገባችሁት። ሄዳለሁ ስትል አንተ ሂጂ የራስሽ ጉዳይ ምናምን ትላለህ እና እንደዛ ባልከ ቁጥር ደግሞ ነገሩ እየተባባሰ ነው የሚመጣው። ነገሮችን ቁጭ ብላችሁ ተረጋግታችሁ ብትፈቱት መልካም ነው ብዬ ነው እኔ የማስበው። እኔ በራሴ ሀሳብ ነው። የእናንተን ሀሳብ ደግሞ ቤተሰብ ምን እንደሆነ አላውቅም፣ ኮሜንት ላይ ያስቀምጡልኝ። እና እንዴ ቡራና ሀይሚዬ በጣም ጥሩ ግልጽ ናቸው። እነሱ ናቸው የማይጣሉት፣ እነሱ ናቸው የውሸት ስራ የማይሰሩት እየተባለ እየተወራላችሁ አይጣሉም፣ ቢጣሉም ደግሞ ወዲያውኑ ይታረቃሉ ምናምን እያልን እንዴት ነው እናንተ ነገሮችን ክርር እንደው የማያጣላ ነገር የሚያጣላችሁ? አሁን የማያጣላ ነገር ሀይሚ መታመምህን ሰምቼ ነው የመጣሁት መጥቼ ነገር ግን አመናጭቀኝ ውጭልኝ አለኝ ነው በቃ። ያ ነገር እሷን አናዷታል። በሱም አትፍረጅ ሀይሚዬ። እኔ በብሩኬም አልፈርድም በነገራችን ላይ። ምክንያቱም ድፍንፍን አድርገሽ ነገሮችን መሄድሽ ያናድደዋል፣ ያበሳጨዋል፣ ያመዋል ማለት ነው። ግን ምንድን ነው የኔ ቆንጆ በቃ የሰው ልጅ እኮ ስሜታዊ ሲሆን የሚናገረውንም ራሱ አያውቅም። እና ቢያንስ አንቺ ወይ በረድ ብትይ፣ ጸባዩን ደግሞ ታውቂያለሽ ቶሎ እንደሚናደድ ምናምን። ወንድሙም እየተናገረ ነበር፣ በጣም ይበሳጫል። የሆነ ከየት ያመጣው ባህሪ እንደሆነ አላውቅም። ሲበሳጭ ሲናደር ደግሞ ጨጓራው ነው የሚነሳው ብሏል። እና ጸባዩን ካወቅሽው አንቺ ደግሞ ቢያንስ በቃ መተው አለብሽ ሀይሚዬ። መተውን የመሰለ ነገር የለም። አሁን ዛሬ መጨረስ ትችሉ ነበር ተነጋግራችሁ ያለውን ነገር ግን አንቺ ጥለሽ ላሽ ብለሻል። እና ትዕግስትን የመሰለ ነገር የለም። በትዕግስት ብትረጋጉና ብትነጋገሩ ጥሩ ነው ብዬ አስባለሁ። ሀብትሽ ደግሞ ሽማግሌ አይደለ እንዳንተ ሽማግሌ አስታራቂ ሆነክ፣ አስታራቂ እኮ አንዱ አካል ጥሎ ሊሄድ ሲል እንቅ አድርጎ ኖ አትሄድም፣ ይሄ ነገር ዛሬ ማለቅ አለበት ማለት ግዴታ ነው። ግን አንተ አላልክም። ወንድምህንም ተቆጥተህ ሀይሜንም እንደ እህት ተቆጥተህ መቅረት አለባችሁ። አሁን መጀመሪያ ላይ ጥሩ እየሄድክ ነበር። ቡራንም ስትቆጣው ስትናገረው ነበር። ሀይሚንም ግን መጨረሻ ላይ ለምንድን ነው ነገሩን ለቀቅ ያደረገው? ሀይሚ እንድትሄድ እንደዚህ ነው እንዴ ማስታረቅ?
ይሄ እኮ ደግሞ በጣም ሲምፕል የሆነ ነገር ነው በነገራችን ላይ የእነሱ። እኔ ሀይሚ ያው ደብቃለች እንጂ ምን እንደደረሰባት አናውቅም። ሀይሚ ግን ትጎጃለሽ። እንደዚህ አይነት ነገር ይጎዳል። በነገራችን ላይ የሆነ ነገር ሲደርስባችሁ ማለት ነው የሆነ አካል እንዳላስጨንቀው ወይንም ደግሞ የሆነ በቃ የሆነ ነገር እንዳለለያልሽ እምቅ አድርገሽ ራስሽ ለመወጣት የምታደርጊው ነገር ይጎዳሻል እንጂ አይጠቅምሽም። እሱ ደግሞ መናገር ግዴታ አለብሽ። ከዚህ በፊትም የሆነ ችግር ደርሶብሽ ደብቀሹ ለምን ደበቅሽኝ በማለት የትና የት እንደደረሳችሁ ታውቂያለሽ። እና ሁለተኛ ደግሞ ስህተት መስራት የለብሽም። ምክንያቱም እሱ ከጎንሽ ነው ያለው አይደል እንዴ? አንዳንድ ጊዜ ማለት ነው ቁም ነገር ስልኬ ባትሪ ነው እያለ ነው። ምን ነው አባቴ ምን ነው? እና ማለት ነው አንዳንድ ጊዜ ማለት ነው የሆነ የኔ ሚስጠረኛ የምትሉትን ሰው ነው የሚደርስባችሁን ሁሉ የምትነግሩት እና በቃ የሆነ መፍትሄም ሊኖረው ይችላል። ትንሽ እንድትረጋጉ ትችላላችሁ እና ለብሩኬ ያልነገርሽ ደግሞ ለማንም አትነግሩም። ስለዚህ ያን ነገር መናገር ነበረብሽ። ደግሞ በቃ አለፈ፣ በቃ አለፈ። አንድ ነገር ማለት ነው በእለቱ ትሳሳታላችሁ፣ ያልፋል። ካለፈ በኋላ ድጋሚ ያንን ነገር እያነሳን ደግሞ እኝኝኝ የምንል ከሆነ ማለት ነው ነገሩ ትክክል ሊሆን አይችልም። ስለዚህ ያንን ነገር ትታችሁ ሰላም ፈጥራችሁ ከዚህ በኋላ ሀይሚዬም ላይ ለመዳት ያለውን ነገር ግልጽ ሆናችሁ በወጣት ካለባችሁ መጋፈጥ ካለባችሁ በአብራችሁ የምትጋፈጡበትን ነገር መጀመር ነው ያለባችሁ ተነጋግራችሁ እንጂ አሁን ይህን ነገር ባለ ቁጥር ብሩኬ ሀይሚ ትቀየማለች ወይም ትናገረዋለች። ሀይሚ የሆነ ነገር ባለች ቁጥር ብሩኬ የሆነ ነገር ይመልሳል፣ ይቀየማል ምናምን ነገሩ እየተስፋፋ በዛ ላይ ደግሞ በመሀላቸው ሌላ አካል ሊገባ ይችላል። በቃ ከዛ ይቀጥላል ማለት ነው ጸቡ እና እንደዛ መሆን የለበትም። አሁን ገና መጀመሩ ነው፣ ትኩስ ነው። ይሄንን ነገር ሀብትሽ ችላ ማለት የለብንም አሁንም ቢሆን። ዛሬ ግን ችላ ብለሃል፣ በጣም ችላ ብለሃል እና ማስቀረት እየቻልክ ነው ሀይሚ ጥላ ሄደችው። ሀይሚዬ በዚህ አጋጣሚ ደግሞ ሀይሚዬ እንዴት እንዳማረባት ጸጉሯ እንዴት እንዳማረባት ዛሬ እንዴት እንደወደድኩት። ይሄ ምንድን ነው አሰራር? ፔስትራ ነው። ፔስትራ በጣም ነው የምወደው እንደዚህ አይነት አሰራር። እኔ ራሱ እንዴት ጸጉሯ ራሱ እንዴት እንዳማረው። መቼም ቅልቅል የለውም ሀይሚዬ አይደለ? ብዙ ጊዜ ያው ቅልቅል አትጠቀሚም አንቺ። ለነገሩ በጣም ነው የሚያምረው ጸጉሯ እኮ። ኦ ማይ ጋድ ሲያምር! በዛ ላይ እንዴት ፍክት እንዳደረጋት ማለት ነው። የኔ ቆንጆ በጣም አምሮብሻል የእውነት ከይን ያውጣሽ ብያለሁ። የብሩኬ ጨረቃ፣ የብሩኬ ንግስት፣ የብሩኬ ንግስት እና እንደዛ ነው። ታረቁ፣ አትጨቃጨቁ፣ አትነዛነዙ፣ ከልብዛት ትቆረጥ